ታመጣም ማን ስለሆነ ነው እሱ ማን ስለሆንክ ነው አንተ ኧረ በእናትህ ኧረ ተላቀቁ አንድ ጊዜ። ሰላም አለይኩም እንዴት ናችሁ የመቲ ቲዩብ ፋሚሊዎች? እንግዲህ ዛሬ በመቲ አካውንት ነው የመጣ ነው። ከች ብለናል ሶኒ ጋር ያው የመጀመሪያችን ነው በመቲ ቲዩብ ስንመጣና ፋሚሊ እንዴት ናችሁ? በአገር ውስጥም በዓለም ዳርቻ የምትገኙት ሁሉ ሰላማችሁ አብዝቶ ይብዛ። እንግዲህ እንደምታዩት ሶኒ ጋር መቲን ዛሬ አሪፍ ጊዜ እናሳልፋለን ብለን እሱ ጋር አለለ ሶኒ። አዎ አሪፍ ቪዲዮ እንሰራለን። ለመጀመሪያ ጊዜ ነው እንግዲህ ከሱ ጋር የምሰራው ከፓንዳ ጋር የመጀመሪያ ቪዲዮአችን ነው። መቲ ጋር ግን ቆይቷል መሰለኝና ዛሬ ቀምራለት ነው የመጣችሁ። ምንድን እንደሆነ እኔ ማላቅም አብረን ነው የምናየው። ግን ፋሚሊ ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ሰብስክራይብ ያደርጋችሁ ምንቲን እስኪ አለው በሉ እስከ መጨረሻው ቪዲዮውን ተከታተሉት። የሚገርም ቪዲዮ ነው ዛሬ የምንሰራው። አንቺ ግን ምን አስበሽ በጣም ነው የምትችይው እንደው መንቲ እንደዚህ እንዴት እንዳሰብሽው ሁላ እኔ ሳስበው አሁን ለራሱ ባለፈው የመጀመሪያ ቪዲዮዬን እንዴት አድርጎ ፕራንክ እንዳደረገኝ አላየ። ያንን ለመወጣት ነው እዚህ ከስንት ወር በኋላ ያንን እንበቀለዋለን ማለት ነው። እስከ መጨረሻው ተከታተሉን። እኔና አንቺ ከተገናኘንማ አንፋታውም እየደጋገምን ነው እሱም ፕራንክ የምናደርገውና ፋሚሊ ምንድነው ቀዝቀዝ እንዳትሉ የምር ምንቴን ወደ ላይ ከፍ አሁን እየሄደ ነው እያያችሁለ ነው። አሪፍ ላይ ነው ግን 10,000 መግባት አለበት ሰሞኑና ፋሚሊ እያበረታታችሁ ምንቴንም ሰብስክራይብ ላይክ ሼር ኮሜንት ያደርጋችሁ አበረታቱት ነው የምንለው ፋሚሊ ነው የምናደርገው። አሁን ሚስጥር ነው ሚስጥር አይነገርም። ያው እኔም ጠባቂ ነኝ ልነግራችሁ ነበር ሚስጥር አይነገርም ብቻ እናንተ እስከ መጨረሻው ቁጭ ብላችሁ እንድትከታተሉ ስንል እንጠይቃለን። እኔ እወጣለሁኝ እሷ ናት ምንቴን የምጠብቀው ምን እንደሆነ አብረን እናያለን። ተከታተሉን ፋሚሊ ጠብቂው። በቃ እኔ ልጠብቀው አንተ ሂድ። ፋቤ በቃ አለሁልሽ። ሁሉ ሰላም ምንድነው? ከስንት ጊዜ በኋላ ተገናኘን። ሁሉ ሰላም እንዴት ነው ረመዳን? ተመችቶሻል? በጣም ተመችቶሻል? ጿቢያስ መሲል የጾም ነው። አሪፍ ነው። አንተስ ጋር ከኔ ጋር ይመስል ሁሉ ሰላም ሰራ አሪፍ ነው። በስንት መከራ አገኘው። በጣም ቆየሁብሽ? አዎ አስቆየሁሽ? ምን ማድረግ አልችልም። ወሎ ቆየ እንዴ ከመጣ? አዎ ቆየሁኝ በጣም። አይ አሪፍ ነው። ግን አልደወልሽልኝም እንጂ ካላደረግሽ እንዴ ደውዬ እኮ ይኸው በስንት መከራ ስራ እንዴት ነው ያው እኔም ረመዳን ስለሆነ ታውቂያለሽ ትንሽ ቢዚ ያደርጋል ምናምን በሚለው በጾም ጊዜ ትንሽ ይከብዳል በሚለው አስቤ ነው። ረመዳን ከገባ የመጀመሪያ ቪዲዮ ይሆናል አይሆንም አይባልም። ያየሁሽም ነበር የለም አትሰሪም። የለም ሰርቻለሁ። ከመጣሁ ደሴ አንድ ቪዲዮ ብቻ ነበር የለቀኩት። ቤተሰቦችን በጣም እያስደበርኩ ነው። የሚገርምሽ ነገር ያው ባንቺ ቤትም ቢሆንም ቤት አይደለም ባንተ ቤት ነው አስጀምሬ የምጠብቀው። ዛሬ አሪፍ ቪዲዮ እንሰራለን ብዬ ተስፋ አደርጋለሁኝ። ባንተ ቤት ነው የምንሰራው። አልገባኝም ማለት ለአንተ አሪፍ ቪዲዮ እንሰራለን ስልሽ አሁን እኮ እዛ ጋር ወደዛ እየሄድን ቁጭ ብለን እናወራና አሁን እኮ ቪዲዮ እኮ አይዲያ ምን እንደምንሰራ ምናምን እኮ አላውቅም እኮ ዝም ብለን እኮ ዝም ብዬ አስጀመርኩት። ከዛ በኋላ ላይ እዛ ጋር ትንሽ ወክ እያደረግን እዛች ጋር አሪፍ ቦታ ልጅ ተቀምጠን እያወራን ከዛ ስለ አይዲያው ምናምን እንነጋገርና ወሬ እያወራን ነው ቪዲዮ የሚሰራው። ዝም ወሬ አይደለም እየሄድን አልኩ እዛ ጋር የምንቀመጥበት ቦታ አለ። ከዛ እዛች ጋር ተቀምጠን ከዛ በኋላ አይዲያ እናስባለን። ከዛ ቪዲዮአችንን እንቀጥላለን ማለት ነው። ከዛም የሆነ ካሜራ ይሄን መግቢያ እንደ መግቢያ እንይዘዋለን ማለት ነው። ብቻ አልተረዳሁሽም። ውስብስብ ሆነብኝ ስልሽ ችግር የለውም በቃ ችግር የለውም። በኔ ጣል ሳይገባኝ እንዴት ችግር የለም። ችግርም አለው እኮ አሁን እኮ እዛ ግብብሻለሁኝ እኮ አሁን እኮ ካሜራ አለ እንዳለ ሆኖ አሁን ይሄንን እንደ መግቢያ አሰበው ገባህ? ከዛ በኋላ ላይ ሄደን እዛ ጋር ተቀምጠን ትንሽ አውርተን አይዲያ ፈጠርጠር እናደርግና ሰላም እንኳን ለራሱ እኮ አላልኳቸው። እሺ ሰላም በላቸው ቤተሰቦችን። ኦኬ እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች ይሆናችሁ ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም አለንላችሁ። ሁሉ ሰላም ከኛ ጋር ያው ትንሽ ጠፋ ብያለሁ። በጣም ይቅርታ በጣም ሶሪ እላለሁኝ እና ያው
አንዳንዴ እንደፈለግነው አይሆንም። ዝም በሉ ተወሎ መጥቶ እንኳን አንድ ቪዲዮ ነው እስካሁን የሰራው ሰነፍ ስለሆነ ነው። ስንፍና አይደለም እኔ እዚህ አሁን በጣም ብዙ ቪዲዮ መስራት ይቻላል። እውነት ነው ግን አላወቅሽኝም ማለት ነው። ምን ያክል ለስራ ምን ያክል ኢነርጂ እና ምን ያክል ኃይል እንዳለኝ አታውቂም ማለት ነው። ፍላጎት እንዳለኝ አታውቂም ማለት ነው። እና ቤተሰቦቼ የሆነ በባለፈው ራሱ አንድ ቪዲዮ ሰርቼ ነበረ። አሁን ራሱ የሆነ 2 ሳምንት ምናምን አለፈኝ ያን ቪዲዮ ከሰራው ማለት ነው። ሶኒ እንደዚህ የሆነ በጣም አቻኩለሽኛል። አልገባኝም። እኔ ራሱ በቃ ምንድነው ምናምን ነገር ብዬ ነበር ያሰብኩትና ምን በሰላም ጸጥ ያለ ቦታ ይመችሃል? ጸጥ ያለ ቦታ ማንም ሰው እኮ እኔ ብቻ ሳልሆን ማንም ሰው እኮ ደስ ይለዋል እኮ። ከዛ ጋር ተቀምጠን እናወራለን። አሁን ላይ አነግሪኝ ቁጭ ብለን ሰርፕራይዝ ያስፈልጋል። ካሜራው ግዴታ ነው? ችግር የለውም ግን ቢኖር ጥሩ ነው። ኦኬ እና እየሄድን እዛ ተቀምጠን ምናምን እናወራለን። እሺ እስኪ ይሁንሽ ልስማሽ። እንደምታየው ይሄ ነው። እንዴት አየኸው? እንደዛ አይነት ቦታ ይመቻል እያስባለሁ። ምን ታረጋኛለሽ? እኔ ምንም ታረጋኛለሽ ብዬ አይደለም ግን አላውቅም። እሺ እንቀመጥሽ እዛሽ ጋር እንቀመጥ። ፈታበል እንጂ ከዚህ እና እስከ መቼ ነው የምትቆዩት? አላውቅም። ከሳምንት በኋላ ምናምን እሄዳለሁ እያለሁ ትናፍቀናለህ ወንድማችን። ስለዚህ ይህችን ሳምንት መስራት አለብን ማለት ነው። ኧረ ግድ ነው እንሰራለን። ጋር የምንቀመጠው መቀመጫ ጸጥ ስላለ ማለት ጸጥ ስለሚል አሁን ይሄ አይዲያ ለእንትን ለማለትም አሪፍ ቦታ ነው። መቀመጫ የለውም። እዚህ ጋር እንቀመጥ እስኪ። ኬና አሁን እዚህ ቦታ ተመችቷል አልተመቸም? ቦታው በጣም ጸዳ ነው፣ አሪፍ ደስ ይላል። ግን ትንሽ ጨነቅ ብሎኛል፣ ተጨንቄያለሁ። ምንድን ነው እየሰራሽ ነው? ምኑን ታውቂዋለሽ? ምንድን ነው ምን እየሰራሽ ነው እዚህ ቦታ? እኔ እንጃ ማለት ምንድን ነው ታውቂዋለሽ? እንዴ ሶኒ የት ነኝ? ያለሽበትን ቦታ እያየሽው ነው ሶኒ? እንዴት እዚህ ቦታ ምን እየሰራሽ ነው? ምን ሆነሽ ነው? ለምንድን ነው እዚህ ያመጣኸኝ? ምንድን ነው አንተ ታውቃታለህ ማለት ታውቃታለህ ማለት ምንድን ነው እየሰራሽ ያለሽ እዚህ? እንጃ እኔ አላውቅም። ለምንድን ነው የመጣሁት? ለምንድን ነው ያመጣኸኝ አንተ? ማነው እሱ? ማነው እሱ? ምን ማለት ታውቀኛለህ? ምንድን ነው ታውቃታለህ? ነው ትንሽ ነገር ያደርጋል። አውቃታለሁ። ምንድን ነው እዚህ ቦታ እንዴት ይዛል ልመጣ ቻልክ? ምንድን ነው ሶኒ? ለምንድን ነው ያመጣኸኝ? ማን ነው? አንቺ ሙሉሽ ሙትይዣለሽ። ያማሃል እንዴ? ማን ነው? ምንድን ነው እኮ አይደለም እሱ ምን አልክ? አትንከኝ ማለት ነው። ቆይ እስኪ ታረጋኝ ነው ተረጋጊ። ታውቃላችሁ ምንድን ነው አንተ እዚህ ቦታ ለምን ይዘህ መጣ? ያገባሃል? ታውቃታለህ? አዎ አውቃታለሁ። ለምንድን ነው እዚህ ቦታ ላይ ይዛት የመጣኸው? እሷ አታውቅህም እኮ አላውቅህም እያለች እኮ ነው። የት ነው የምታውቅህ? እኔ አላውቅህም። ያማሃል እንዴ? የት ነው የምታውቅህ? አላውቀውም እያለች እስኪ ምን አስበህ ነው ማለት ነው እኮ? አትረብሸኛ። ምን ሆነህ ነው? ምን ልታረግ ይዘህ መጣህ እኮ ነው እያልኩ ያለሁት እኮ። ጓደኛዬ ነች። ኧረ እኔ አላውቀውም። አላውቀውም እያለች አይደል እንዴ? ተነስተህ እናውራ እንዴ ብራዘር። መነሳቱ ሳይሻለኝ ይቀር። ምን ሆነሽ ነው? ያማሃል እንዴ? እኔ አላውቅህም። ለምንድን ነው እዚህ ቦታ ሲጀመር ይዘኸኝ የመጣኸው? እኮ የት ነው የምታውቃት? የት ነው የምታውቀኝ? ከመቼ ጀምሮ? የት ነው የምታውቀኝ? ያማሃል እንዴ? ከመቼ ጀምሮሽ ነው? እሺ ንገሪኝ። የት ነው የምታውቀኝ? ለምንድን ነው እዚህ ቦታ ይዘኸኝ የመጣኸው? ይዞሽም ሲመጣ አታውቂም? እኔ አላውቅም። እዚህም ይዞሽ ሲመጣ አታውቂም? አላውቅም።
ብራዘር ምንድነው ያረክባት ነገር አለ? ታውቁ ነበር ማገገኛ አይደለም ያረካት ነገር አለ? አስነክተን ይዛት የመጣው አይደለም ነበራችሁ ሁለታችሁ እዛ ነበር የምትታወቁት። ስለዛ እንድታወራ አይደለም እኮ ብራዘር እኮ ስለዛ እንድታወራ አይደለም እኮ ብራዘር። ልብሴን ልቀቀውሽ እንደ ትልቅ ሰው አየነ እኮ እንደ ትልቅ ሰው እያወራ ነው። አንተ ማን ስለሆንክ ነው እዚህ ይዛት የመጣው? ምን አድርገህ ነው ይዛት የመጣው ልጅቱ? ከብድ ጋር እንዴት ታወራለህ? ምን አስበሽ ነው? ያማል እንደ አንተ ማን ነው ያልከው? ያማል ታወራው ይገባሃል? ያማል ምን ማለት ነው? ለምንድን ነው እዚህ ቦታ ይዘኸኝ የመጣው? ማን ነው ጀመረ? ለምንድን ነው ከአጠገቤ መተህ የተቀመጥከው? ለምን ነው? እኔ ስመጣ እየሸወርካን ነው። ምን ነው? አትቀያይሪብኝ። ያማል እንደ አንተ ሰውዬ ማነህ? ቆይ አንተ ማነህ? ጭራሽ እኮ እሷ እያወቀች እኮ አይደለም እያወቀች አይደለም። ዳጋታሽ የሆነ ሴት ነሽ። ምን አደረጋለሁ? ማነህ አንተ? ማን ስለሆንክ ነው? እኔ ፊት ነው ጭራሽ የምመጣት? አይደለም እኔ ፊት ነው የምመጣት ነው እኮ እኔ ፊት ነው ወይ የምመጣት? አንተ ግን ጤነኛ ቆይ ልቀቀው ስለሆንክ ነው እኔ ፊት የምመጣት አንተ እኮ ማን ስለሆንክ ነች? ፍታኝ፣ ልቀቀኝ። ሙና ነው አይደለም ባለከ አይደለም ማን ስለሆንክ ነው ይዘሽ የምመጣው? ማን ስለሆንክ ነው ይዛት የምመጣው እሷን? ወይኔ ጉዴ! ማን ስለሆንክ ነው? እንዳስቀይም አታስገድደኝ። ልቀቀው። ምንም አታመጣም። ማን ስለሆንክ ነው? ልቀቀው። ማን ስለሆንክ ነው? ምንም አታመጣም። አይደለም ቆይ ሶኒ ማን ስለሆነ ነው እሱ? ማን ስለሆንክ ነው አንተ? ከፈለክ ወረዘኝ አትንኪመታሻለሁኝ። አይደለም ሶኒ ቆይ ተረጋጊ። እንዳነካው ምን ልትሆን ነው? አንተ ምን እያልክ ነው? እኔ ጋር ነው ማውራት እኮ ራስህ እኔን አውራኝ ከፈለክ። ቆይ አንተ ጭራሽ እሷን ሌላ አንተን ለማለት እየሞከርክ ነው። ማን ይሆንክ መሰለህ? አንዴ አውራኝ ዙርና አጠገቧ እንዳትደርስ ከዚህ በኋላ ለምንድን ነው አጠገቤ መተህ የተቀመጥኩት? ሲቀጥል ደግሞ እዚህ ስመጣ ምንም ማስታውሰው ነገር የለም። እሱን እዛው ፖሊስ ጣቢያ ሄደን እነጋገራለን። የምን ፖሊስ? አንቺ ሶኒ ምን አይነት ሰው ነሽ? ያመሃል እንዴ? ሶኒ አትበለኝ። የት ነው የምታውቀኝ? ሲጀመር ስሜን እንዳትጠራ ደግመህ አላውቅህም። እሺ አይደለም ምንድን ነው ሀሳብሽ? ምንድን ነው እዚህ ይዘሽ መጣሽ? ከዛ ሮቴሽን የፈጠነ ደግሞ ቀየርሽውና ምን አስበሽ ነው? ከዛ ወንድ ይዘሽብኝ ምናምን ነገር ጠራሽብኝ። ያ እሱ እኮ ወንድሜ ነው። ቆይ አንዴ ላውራ። ቆይ ቆም አንዴ። ወንድ ምናምን ይላል። ወንድ ከሆንክ አንተ ሴት ልጅ አሳምነህ ነው እንጂ አንተ አስነክተህ ምናምን እዚህ ይዛት ትመጣለህ። ቆይ አንዴ ስለማታውቀኝ ትውሽ። አንተ ተረጋጋ። ምንም ስለማታውቀኝ ምናምን ይባል ነገር የለም። እኔ ትመጣ ምን አይነት ሰይጣን ነሽ? ዝም በል አፈና አይደለም ይኸው ብራዘር ማውራት ካለብህ ወንድ ልጅ ጋር እናውራ። ካወራ እኮ እኔ ጋር እናውራ። አይደለም ሶኒ አንተ ምን ኧረ በእናትህ ኧረ ተላቀቁ አንድ ጊዜ። ምንድነው? ኧረ በአላህ ልቀቀው ያለው እንዴ! ኧረ በአላህ ተነሱ። ፕራንክ ነው። የምን ፕራንክ ነው ደግሞ? ኧረ መቼ ፕራንክ ነው? ፕራንክ ነው። መቼ ፕራንክ ነው? ፕራንክ ነው። ያማል እንዴ? ምንቴም ተረጋጋ። ምንድነው? ምንድነው? እኛ እኮ እየቀለድን ነው። አቡብናት ዝም ብሎ ፕራንክ ነው። ተረጋጋ። ቆይ ኧረ ፕራንክ ነው። ምንድነው? ተረጋጋ። አይደለም ምቴ እኔን አታውቀኝም። አንድ እንተዋወቅ ብዬሽ ልቀቀኝ ብራዘር። ልረጋጋሽ። ቆይ ትንሽ ረጋጋ። አንቺ ምን አይነት ሰይጣን ልጅ ነሽ? ምን አይነት ሰው ነሽ? አንተ መጥተኛል እኮ እኔ ምጄን እዚህ ጋር እንትን ብሎኛል። መታሽ ነኝ። አይ ትንሽ በተይ ምንድነው? እዚህ አይነት ፕራንክ አለ እንደ ያስጠላሽ ምን እንደዚህ ምን ማለት ነው? ማለት በቃ ተረጋጋ። ምንት ነው ወደዚህ አንድ ጊዜ እሺ። አንድ ሰው ልጅ ምናምን ጥርስ ከረገፈ በኋላ የሆነ ነገር ከሆነ በኋላ ምናምን ነገር ምን ፕራንክ ነው አይደለም ምትይኮ ብራዘሬ። እዚህ ጋር ቪዲዮ አስጀመርነውና እኔ በምን ልተዋወቅ መግቢያ ብዬ እኮ ነው እንድትዋወቅ መግቢያ ብዬ ካረገፍከውና ጥርስህን ካረገፍክ በኋላ ምናምን እዛ ድረስ እኮ አልደረሳችሁም። ሲጀምር እባክሽ አንቺ አላልሽም እኮ አገላጋይ እሷን እኮ ስላለች ብዬ ነው። አታስመታኝም ብዬ ነበር። አስደበደበችኝ። ምንቴ ተረጋጋ። በቃ እዚህ ጋር ፋሚሊ ነበር። ምን እንደ ማለት እኔ ምን የሰው ልገለህ አንተ ግን ይዛል ለምን አሁን ለምንድን ነው ይዘኝ የመጣው? አላውቅም። አንደኛ እንደዛ ስትቀያየርብኝ እኮ ምንም እኮ ፕራንክ ነው ነገር እኮ አይደለም። ምንድን ነው ያልከው? ኑ ዩ ጀለስ ማን ነበር ስምሽ? ፓንዳ እባላለሁ። አንተ አታውቀኝም፣ እኔ ግን አውቃለሁ። ያው በሶኒ ምናምን አውቃለሁ እና ለዛ ነው ልተዋወቅ ብዬ ነው። አንተ ልገለይ ሰው በዚህ እንደዚህ አይነት ፕራንክ እኮ አይሆንም እኮ ጭራሽ ነው እኮ። ለምን የሆነ ስልሽ
የሆነ ነገር በቃ ከተጎዳ በኋላ በቃ አይ እዛ ላይ ሳይጎዳ እኮ ነው። እሺ ወይ በድንጋይ ልመታው የሆነ በቃ አንዳንዴ ስሜት ላይ የሆነ እንትን ላይ ስትሆኚ ንደትና የሆነ አይሚሮሽ እንትን ሲያደርግሽ የሆነ ማታደርጊውን ነገር የሆነ ልታደርጊው ትችያለሽ። ከባዱን ነገር ማለት ልትወስኚ ትችያለሽ። ገብቶሻል? አሁን ብቻ አላውቅም እኔ አሁን ይሁን ብቻ አላውቅም። አስደበርም ፋሚሊ በጣም ይቅርታና ዛሬ ያው ምንቴ ላይ ፕራንካችን ተሳክቶልናል ብዬ አስባለሁ። ፋሚሊ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ 10K መግባት አለበት በዚህ ቪዲዮ። አላውቅም ብቻ የተሰማህን ንገራችሁ። እንተሰማ እንደዛ ስል ማለት አላውቅም ስለ ምን ተሰማ በሰዓት ስለሆነ በቃ ቻው በያቸው አንዝጎት ሲረጋጋ ያወራቸዋል በቀጣይ ቪዲዮ ብቻ መንጭቃ እንዳትሄድ ይቅርታ ብለናል እኛ። በጣም ይቅርታ ፋሚሊ መንቴ በጣም ይቅርታ። ተሳክቶላችኋል። አሪፍ ነው፣ ደስ ይላል። ምን ማለት እንዳለብኝ አላውቅም። ታውቃለህ የሆነ በጣም ሌላ ታሪክ ውስጥ የሆነ ሌላ እንትን ገባሁኝና ሙድ ውስጥ ገባሁኝ። ቁም ነገር አልተረጋጋም። ለዚህ ቻናል አዲስ የሆናችሁ እንግዲህ ምንቴን አበረታቱልን። በጣም የምንወደው ወንድማችን ነው። በአዲስ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላማችሁ